ዓለም ላይ ስሙ የማይጠራበት ቦታ የለም። ነገር ግን ይህ ስኬታማ ሰው ዛሬ ላይ ለመድረስ ያለፈበትን እሾሃማ የበዛበት መንገድ ስንቶቻችሁ ታውቃላችሁ? ሰላም ሰላም! ውድና የተከበራችሁ የቻናል ቤተሰቦች ቪዲዮውን ላይክ፣ ሼር፣ ኮሜንት በማድረግ እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። ዛሬ የምንመለከተው የሊዮኔል ሜሲ ታሪክ ነው። በዝምታ ዓለም ውስጥ ተደብቆ የነበረን አንድ ታላቅ ተአምር ነው። ሰኔ 24 ቀን በ1987 ዓ.ም በአርጀንቲናዊ ሮዛሪዮ ከተማ አንድ ሕፃን ተወለደ። ሜሲ ገና በልጅነቱ ኳስን አበክሮ ይወድ ነበር። ነገር ግን በ11 ዓመቱ አንድ አስደንጋጭ ዜና ተሰማ። ሜሲ የእድገት ሆርሞን እጥረት እንዳለበት ታወቀ። ይህ ማለት እንደ ማንኛውም ሕፃን በአካል ማደግ አይችልም ማለት ነበር። ቤተሰቦቹ በየወሩ ለሕክምና የሚያስፈልገውን $900 ለመክፈል አቅም አጡ። ሜሲ ግን ዝምተኛ ነበር። በትምህርት ቤት ጓደኞቹ ይህ ልጅ መስማት ይችላል ወይ ብለው እስኪጠረጥሩት ድረስ ዝምታን መረጠ። ነገር ግን ኳስ ሜዳ ሲገባ ዝምታው ወደ ጩኸትና ወደ ተአምር ይቀየራል። ባርሴሎናዎች ይህን ትንሽ ልጅ አይተው ለመውሰድ ወሰኑ። ነገር ግን አንድ ትልቅ አደጋ ተከሰተ። የመጀመሪያው የኮንትራት ውል የተፈረመው በምግብ ቤት ናምኪን ወረቀት ላይ ነበር። ሜሲ በየቀኑ በራሱ እግር ላይ መርፌ እየወጋ ህመሙን እየታገሰ ልምምዱን ቀጠለ። ነገር ግን በባርሴሎና ቤት ትልቅ ስኬት ሲጠብቀው፣ በሀገሩ ብሔራዊ ቡድን ግን አንድ ትልቅ ውርደት ሲጠብቀው ነበር። ሜሲ ለአርጀንቲናው ብሔራዊ ቡድን ለመጀመሪያ ጊዜ ተሰለፈ። መላው የአርጀንቲና ሕዝብ ይህን ድንቅ ልጅ በጉጉት ይጠብቅ ነበር። ነገር ግን ሜሲ ሜዳ ውስጥ የቆየው ለ43 ሰከንዶች ብቻ ነበር። ገና እንደገባ በቀይ ካርድ ተባረረ። በዚያን ቀን ልብስ መቀየሪያ ክፍል ውስጥ ብቻውን ተቀምጦ ሲያለቅስ የብሔራዊ ቡድኑ ሕይወት እዚህ ላይ አበቃ ብሎ አስቦ ነበር። ይሁን እንጂ ሜሲን ከሌሎቹ ተጫዋቾች የሚለየው አንድ ነገር አለ። እሱ ታማኝነቱ ነው። ገና የ5 ዓመት ልጅ እያለ የሚያውቃትን አንቶሌናን ዝነኛና ሀብታም ቢሆንም እንኳ አረሳትም። ወደ አርጀንቲና ተመልሶ የልጅነት ፍቅሩን አገባት። ሜሲ በባርሴሎና ቤት ሁሉንም ነገር አሸነፈ። ነገር ግን ለአርጀንቲና ዋንጫ ማምጣት ስላልቻለ በሀገሩ ሕዝብ ዘንድ ክህደት ተፈጸመበት። ሰዎች ሜሲን መጥላት ጀመሩ። ሜሲ የአርጀንቲናን ሰው አይደለም እያሉ ተሳለቁበት። ሜሲም ተስፋ ቆርጦ ከብሔራዊ ቡድኑ ራሱን አገለለ። ታዲያ እንዴት ተመልሶ የዓለም ዋንጫ ሊረግጥ ቻለ? ሜሲ ተስፋ ቆርጦ ነበር። ከብሔራዊ ቡድን መልቀቁን ሲያሳውቅ መላው ዓለም ደነገጠ። ነገር ግን ህዝቡና አዳዲስ ወጣት ተጫዋቾች ተመልሶ እንዲመጣ ለመኑት። ሜሲ ወደ ሜዳ ተመለሰ። በ2022 በኳተሩ የዓለም ዋንጫ ሜሲ የመጨረሻ ዕድሉን ተጠቀመ። በእያንዳንዱ ጨዋታ እንደ ጦርነት ነበር። በመጨረሻም የዓለም ዋንጫውን ወደ ላይ ከፍ አድርጎ አነሳ። ያ በልጅነቱ አታድግም የተባለው ትንሽ ልጅ ዛሬ በዓለም ላይ ካሉ ረጃጅም ተራራዎች በላይ ከፍ ብሎ ታየ። የሜሲ ታሪክ የሚያስተምር ህመም፣ ስድብ እና ተስፋ መቁረጥ ቢኖርም እስከ መጨረሻው በመታገል ድል አድርጓል። እናንተስ ከሜሲ ታሪክ ምን ተማራችሁ? በቀጣይ የማንን ታሪክ እንዲሰራላችሁ ትፈልጋላችሁ? ኮሜንት ላይ አስፍሩልኝ።